የኒውክሌር ፊዚክስ ባለሙያ የሆኑት ዶክተር ሩቂያ አልይ ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር ለጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። ዶክተር ሩቂያ የኒውክሌር ፊዚክስን ሶስተኛ ዲግሪያቸውን ወይም ደግሞ ዶክተሬታቸውን የሰሩት በኒውክሌር ፊዚክስ ነው ሲባል ሰምተናል እና ዶክተር ሩቂያ ይህንን ሲመርጡ ምናልባትም ፍላጎት ኖራቸው ነው ወይም ደግሞ ኢትዮጵያ ሀገራቸው የሆነ ጊዜ የኒውክሌር ኃይልን ትጠቀማለች፣ የኒውክሌር ኃይል ባለቤት ትሆናለች የሚለውን ግምት ውስጥ በማስገባት ነው ወይስ እንዴት ነበር መነሻ የሚለውን እናንሳና እንቀጥል። እሺ፣ አመሰግናለሁ። በዋናነት ያው ወደዚህ ፊልድ ሲገባ እኔ ያው በባለሙያነት በሱ ዘርፍ የመስራት ፍላጎቱ አለኝ። ግን እንደ ዓለም ደግሞ በብዛት እየተጠቀመችበት ነው ያለ ነው። ያው ከታሪኩ ከተጀመረበት ጊዜ እስካሁን ድረስ የተለያዩ ዓላማት የተለያዩ ሀገራት እየተጠቀሙ ነው ያሉትና ይሄ አንድ ቀን ወደ ሀገራችን መምጣት አይቀርም የሚልም ግምትም አለ። ሞር ደግሞ በዛ ዘርፍ የመስራት ፍላጎቱ ስለነበረኝ ነው ወደዚህ የገባው። እንዴት ነው ዘርፉ ለሴቶች? ብዙውን ጊዜ አሁን ለወንዶች የሚባል ዘርፍ አለ፣ ለሴቶች የሚባል ዘርፍ አለ እና ሴቱ ነው የኒውክሌር ፊዚክስን ማጥናት እንዴት ነበር ጉዞ የሚለውን ነገር የተወሰነ እናንሳ። በሁሉም ኮርሶች ላይ በቀላል እንትን የሚመጣ ነገር አይደለም። ልፋትን ይፈልጋል። አብሶ ፊዚክስ ሲባል ሰው ይፈራል። በአጠቃላይ አብዛኛው ሰው የማይደፍረው መማር የማይፈልገው ፊልድ ነው፣ ይከብዳል በሚለው ሀሳቤ ማለት ነው። ግን ያው ነገሮች መመኮር አለባቸው። ይሄ የኔ እንትን ነው። በቃ እንዲሁ አይተህ በሩቁ ፈርተህ መቶ የለብህም። ያንን ነገር ቀርበኸው ሰርተኸው በማየት የራስህ ማድረግ አለብህ የሚል እምነት አለኝና ጉዞው ሂደቱ ቀላል አይደለም፣ ይከብዳል። ግን የማይቻል ነገር የለም በሚለው እጅበት በዚህ ደረጃ ላይ ደርሻለሁ። አሁን ባለንበት የኃይል አማራጭ እንግዲህ ብዙ ነገሮችን እናነሳለን። የኒውክሌር ኃይል ሲባል እንሰማለን። በዚሁ ዘርፍ የአቶሚክ ኃይል ሲባልም በስፋት ይነሳሉ። በተለይ አሁን ያለንበት ዓለም 21ኛ ክፍለ ዘመን በኃይሉ ዘርፍ ብዙ ውድድሮች የሚገኙባቸው ነው እና የኒውክሌር ኃይልና የአቶሚክ ኃይል ልዩነትና አንድነት ምንድን ናቸው የሚለውን ሰፋ አድርገን እንይና ወደ ዋናው ጉዳያችን እንገባለን። እሺ፣ አሁን ወደ አቶሚክ ስትራክቸር እንምጣ። አተም የሚባለው የሁሉም ነገር መነሻ ወይም ደግሞ ቢልዲንግ ብሎክ የሚባለውን ከሱ ስንነሳ በኬሚስትሪ ላይ እንደተማርነው ስትራክቸሩ በኤሌክትሮን ከላዩ ላይ ኤሌክትሮን ሪቮልቭ የሚያደርግ ውስጡ ላይ ደግሞ ኒውክለስ ያለበት፣ ይሄ ኒውክለስ ደግሞ ኒውትሮን እና ፕሮቶንን የያዘ ብለን ተምረናል።